ነገር እውነት ሆኖ ቀረ ጋይዝ እንደ ቀልድ በቃ ጸደቀ። ምን አይነት የህዝብ ድምጽ የማይሰማበት ሀገር ላይ ነው ያለነው ጋይዝ። እንዴት የወጣቱ ድምጽ ጆሮ ዳባ ልበስ ይባላል። ለማንኛውም እቺን አጭር ቪዲዮ ላሳያችሁና የሚያስቅ ኮሜንት እናነባለን። የትም እንዳትሄዱ። ታስረግዛት ግን የመጨረሻ ተስፋ አንቆርጥም ጋይስ። የሆነ ኮሚቴም ቢሆን አቋቁመን ይሄን ነገር ማፍረስ አለብን ነው። አፍራሽ ኮሚቴ እዚህ ገና በተሊዳ ጋር ሊስማታ እንዴ ሊያሸታል አራታው ሊስማት ነው እንዴ ተመችቶኛል። ይቆምለታል። ይህን መርጌታ ደግሞ ተመልከቱ። ቢቻል ሽንቱን አምጡልኝ መላው ነገር ትችላላችሁ። እናቴ ተሩት መንግስት ዝም አለ በቃ። የምር ሊከሰስ ይገባው። የህዝብን ክራሽ የወጣቱን ልብ መስራት አለመስራት ቼክ የምናደርግበት የግሉ በማድረግ የሚል አንቀጽ ምዕራፍ ምናምን ሊኖረው ሊቀመጥ ይገባ ነበረ። አሜንድመንት ያስፈልጋል እንደውም ኮንስቲቱሽን ላይ እንደዚህ አይነት ነገር ሲፈጠር ምን ጠይቅበት ህግ ያስፈልገናል ለምላችሁ